ለዘመዳችን ወይም ደግሞ ለጓደኞቻችን ብቻ ነው ወይም መሸጥ ያለብን ለምትሉ ሰዎች መልስ ይዤላችሁ መጥቻለሁ። ስሜ አይናለም ይባላል። የምኖረው በአትላንታ ጆርጂያ ነው። የአንድ ልጅ እናት ነኝ። ፓርት ታይም ፕሪኬ አሲስታንት ሆኜ እየሰራሁ ነው ያለሁት። ዲጂታል ቢዝነስ ላይ ኦን አደርጋለሁ፣ ሜንቶር አደርጋለሁኝ። ይሄ ጥያቄ በጣም ይጠየቃልና እዚህ ቢዝነስ ውስጥ መግባት እየፈለጉ እንዴት ነው ጓደኛ የለኝም፣ ብዙ ፎሎወር የለኝም፣ ዘመዶችን አልጠይቅም የሚባል ነገር አለና እኛ ለዘመድ ለጓደኛ አንሸጥም። ከጠየቁን የሚፈልጉ ከሆነ ኦኬ ዌልካም መተው አብረው እንደማንኛውም ሰው እንደሚያደርገው ሳይን አፕ አድርገው ዌቢናር አይተው የእናንተን እርዳታ ከፈለጉ ወይም ደግሞ ጥያቄ ካላቸው ጠይቀው ሜንቶር ልታደርጓቸው ትችላላችሁ። አለበለዚያ ግን እኔ አሁን የምሰራው ከምንም ከማላቃቸው ሰዎች ጋር ነው እየሰራ ያለሁት። ምንድን ያገናኘን ካላችሁ ሶሻል ሚዲያ አድቨርታይዝ አደርጋለሁ። በአድቨርታይዝ መሰረት እኔን የሚመስል ሰው ልክ እንደኔ መስራት፣ እንደኔ ከቅጥር መውጣት የሚፈልግ ሰው፣ እንደኔ ልጁን ማሳደግ የሚፈልግ፣ እንደኔ ልጁን አፍተር ኬር መላክ የማይፈልግ ሰው ከነሱ ጋር አብሬ መስራት እችላለሁ ማለት። ይሄ የሚያገናኘ ምንድነው? ሶሻል ሚዲያ አድቨርታይዚንግ። በዚህ ላይ ደግሞ አውቶሜሽን ሲስተም የሚባል ነገር አለ። ከሰዎች ጋር እንዴት አድርገን ኮኔክት እንደምናደርግ፣ እንዴት አድርጎ እኛን እንደሚረዳን። ምክንያቱም እኛ ሰዓታችንን ሴቭ ማድረግ ነው የምንፈልገው። ሰዓታችንን ለምንወደው ለልጆቻችን ጋር አብረን ማሳለፍ ነው የምንፈልገው አይደለ? ስለዚህ ያን ደግሞ ሴቭ የሚያደርግልን አውቶሜሽን ሲስተም አለ። ኢሜል ቢመጣ መመለስ የሚችል ወይም ደግሞ አንድ ሰው አሁን ሳይን አፕ ቢያደርግ ለነኛ ሰዎች 45 ኢሜሎችን የሚልክ ዌቢናር የሚያዩ የሚያስታውስ ብዙ ነገሮችን የኛ ነገሮችን የሚሰራልን አውቶሜሽን ሲስተም አለ ማለት ነውና ይሄን ያክል እርዳታ እያገኘን መስራት የምንችለው ነውና እኔ አሁን ከማንም ከማላቃቸው ጋራ ነው አሁን እየሰራው ያለሁትና ይሄን ያክል የግድ ጓደኛ የግድ ፎሎወር የግድ ዘመዴ ፎሎ ካላደረገኝ መለመን ምናም ብሎ ነገር የለም። ፎሎ ለማግኘት ራሱ ስቴፕ አለው። እንዴት አድርገን ፎሎ ማግኘት እንደምንችል ስቴፑን ተከትለን ከሄድን ፎሎ ማግኘት እንችላለን። አብሮን የሚሰራ ሰውም እኔን የሚመስል ሰው አለ፣ ማአት ሰው ብዙ ነን። ስለዚህ እኔ የሚመስልን ሰው ማግኘት ስለምንችል ምንም ነገር የሚያስፈራ ወይም ደግሞ ምንም ነገር የሚያስጨንቅ ነገር የለም። ጓደኛ ጎረቤት ምናምን መጠየቅ የሚባል ነገር የለምና እንደዚህ ደግሞ መስራት ለምትፈልጉ ሰዎች ዴም አድርጉልኝና እኔ ወሰድኩትን ትሬኒንግ እናንተም ወስዳችሁ ከኔ ጋር መስራት እንድትችሉ ይሆናል እላለሁ። መልካም ቀን።